በጣም ነው የከፈኝ ዛሬ። በጣም ይሄንን ቪዲዮ ሼር፣ ኮፕሊንግ፣ ዲዩት አድርጉት። እንደው እናንተ የፈጠራችሁትን ፈጣሪ የምትፈሩ ከሆነ እናታችሁን ማጣት የማትፈልጉ አላችሁ። እናታችሁን የምትወዱ ካላችሁ በእናታችሁ ይሻላል። እኔ ቤተሰብ ያጣሁት በልጅነቴ ነው። ወንድሞችን ለማሳደግ ስል ሳውዲ ሄጃለሁ። ከሳውዲ ወደ ካታር። ቆይ እኔ ኢትዮጵያዊ አይደለሁም? ቤት ይስጡኝ፣ ለእኔ ለወንድሞቼ መጠለያ ቤት ይስጡኝ። ይህን ቪዲዮ ለእናቴ አዳነች አቤቤና ለአባቴ ዶክተር አብይ አድርሱልኝ። ወንድሞቼ የኔ ታናናሾች ናቸው። በ14 ዓመቴ ነው ስደት የወጣሁት። አሁን 20 ምናምን ቤት ነኝ። እኔ ምዘራው ለቤት ክራይና ለቀለባቸው። አሁን ኑሮ ውድነቱ እንኳን ለቀለብ ቅርና ለቤት ክራይ እንኳን አልቻልኩትም። አምስት ልጅ ማስተዳደር አልቻልኩም። እኔ በሰው ሀገር በሙቀት ምክንያት በሽተኛ ሆኛለሁ። ሰውነቴ ሌላ ነው፣ እንደ ፊት አይደለም። እኔ እያመመኝ ነው። ስለዚህ ሀገሬ ሄጄ ማረፍ ፈልጋለሁ። ማረፊያ የለኝም። ማረፊያ ይስጡ። ኢትዮጵያዊ ነኝ። ድህነትን ለማሸነፍ ብዬ ወጣሁ፣ አልቻልኩም። እንኳን ለማሸነፍ እሱ እኔን እያሸነፈኝ ነው። ስለዚህ ይስጡኝ፣ ማረፊያ ይስጡኝ፣ ቤት ይስጡኝ። መጀመሪያ ይህን ቪዲዮ እንድታደርሱ ስለሚፈልጉ ለአዳነች አቤቤ እባክሽ የተከበሩ እናታችን ለወንድሞቼ ማረፊያ አስጪኝ። ከዛ የቀለቡ ቢያንስ እየቆረጥኩ እየላኩኝ አስቀምጪ የሆነ ስራ ከፍቼ እጅ ሀገሬ ላይ ወንድሞቼን አሳድጋቸዋለሁ። ሁሉም ትንንሽ ናቸው። እኔ ብቻዬን አቃተኝ። እህት ቢኖረኝ አምጥቼ እዚህ ሀገር ላይ